ሰላም ተማሪዎች እንዴት ናችሁ? እንግዲህ ዛሬም በአዲስ ቪዲዮ ተገናኝተናል። ኮሚኒኬቲቭ እንግሊሽ ቻፕተር 1.4 ላይ ግራመር ፎከስ ፕሬዘንት ፐርፌክት ቴንስን በዛሬ ቪዲዮ አብረን እንመለከታለን። በእርግጠኝነት ይህን ቪዲዮ በደንብ ከተከታተላችሁ ስለ ፕሬዘንት ፐርፌክት ቴንስ የሚወጣው ማንኛውም ጥያቄ መስራት ትችላላችሁ እና ወደ ቪዲዮ ስናልፍ ግራመር ፎከስ ፕሬዘንት ፐርፌክት ቴንስ ይላል። እዚህ ጋር እንደ ሃይላይት ስለሆነ ያለው እኔ በግሌ የራሴን ፓወርፖይንት ስላዘጋጀው እሱ ላይ ያስረዳችሁና እዚህ ጋር ተመልሰን አክቲቪቲዎቹና ኤክሰርሳይሶቹን እንሰራለን። ፕሬዘንት ፐርፌክት ቴንስ ሃቭ ኦር ሃዝ ፕላስ ቪ3 ማለት ነው እና ፕሬዘንት ፐርፌክት ቴንስ የምንጠቀመው ኢት ዩዝድ ቱ ኤክስፕረስ ሪሴንት ፓስት አክሽን ዌን ዘ ታይም ኢዝ ኖት ሜንሽንድ ማለት ነው እና ይህም ማለት የቅርብ ጊዜ ኃላፊ ላይ የተደረጉ ድርጊቶችን ማለትም ድርጊቱ ተደርጓል ነገር ግን ድርጊቱ አልቆመም እና መቼ እንደተደረገ ሳንጠቅስ ሲምፕሊ እንደተደረገ ስንናገር we use present perfect just recently lately የመሳሰሉትን ወርዶች ይጠቀማል ማለት ነው። እዚህ ጋር ኤግዛምፕሎች አሉ። ኤግዛምፕል 1 is just gone ምን ማለት ነው? አሁን ሄደ ማለት ነው። ሶ ይሄ ሪሴንት አክሽን ነው። ኤግዛምፕል 2 have you seen Sarah lately ይህም ማለት ሳራን በቅርቡ አይታታል ማለት ነው። ሶ ይሄም ሪሴንት አክሽን ነው ማለት ነው እና ፕሬዘንት ፐርፌክት ቴንስን ሌላው የምንጠቀመው ደግሞ ሪሴንት ፓስት አክሽን ኢን ዘ ኮኔክሽን ዊዝ ኢትስ ኢፌክት አት ኤ ፕሬዘንት። ሶ ይሄም ማለት አንድ ፓስት አክሽን ውጤቱ ፕሬዘንት ላይ ካለ ያንን በማየት ፕሬዘንት ፐርፌክት ልንጠቀም እንችላለን ማለት ነው። እዚህ ጋር ለሱም አንድ ኤግዛምፕል አለ። she has finished her job and she's waiting for her pay ነው ይላል። ሶ እዚህ ጋር she has finished her job የሚለው ፓስት አክሽን ነው ነገር ግን she's waiting for her pay ከፕሬዘንቱ ከፓስቱ ጋር ግንኙነት አለው። ሶ እዚህ ጋር ፕሬዘንት ፐርፌክት ቴንስ እንጠቀማለን ማለት ነው። በሶስተኛ ደረጃ ደግሞ ፕሬዘንት ፐርፌክት ቴንስ የምንጠቀመው for action started in the past but now completed ይህም ማለት አንድ አክሽን በኃላፊ ጊዜ ጀምረን እስካሁን ካልተቋረጠ በመቀጠል ሴንስ ሳይሆን ያ ነገር አሁን ላይ ሀፕን እያደረገ ከሆነ ሞር ደግሞ ሲንስ ኦር የት የመሳሰሉት ነገሮች ካሉ ፕሬዘንት ፐርፌክት ቴንስ እዚህ ጋር እንጠቀማለን ማለት ነው። the cars haven't arrived yet መኪናው እስካሁን አልደረሰም። ሰከንድ ኤግዛምፕል I have taught in university for 3 years እዚህ ጋር እንግዲህ የት የሚለውንና ፎር የሚለውን አይታችሁ ራሱ ፕሬዘንት ፐርፌክት ቴንስ መጠቀም ትችላላችሁ ማለት ነው። እዚህ ጋር አንድ እንደ ኖት ነጥሷት እንፈልጋለን ነገር አለች። never use the present perfect with an adverb finish time such as last week yesterday ago የመሳሰሉት። ሶ ፕሬዘንት ፐርፌክት ቴንስን እነዚህ ወርዶች ካሉ last week yesterday ago ማለትም ፓስት አክሽን ከሆነ ፕሬዘንት ፐርፌክት ቴንስን በፍጹም አንጠቀምም ማለት ነው እና ወደ ሞጁሉ ስመልሳችሁ ደግሞ the following example are taken from the reading text above examine the sentence and say what kind of action they express ይላል። እንግዲህ እዚህ ጋር ኤግዛምፕሎች አሉ። over the years authors have identified the issue relevant to particular area of study እነዚህ ኤግዛምፕሎች ናቸው። እናንተ በደንብ መመልከት ትችላላችሁ። ኤዲቲንግ እኔ የምነግራችሁ ለፈተና የሚረዳችሁንና ቁልፍ ፖይንቶችን ነው። ሶ እዚህ ጋር ኖት አለ እሱን አንብበን ወደ ኤክሰርሳይዝ ወደ አክቲቪቲዎቹ እንሄዳለን ማለት ነው። you must have noticed in example that the verbs in bold type are in the present perfect tense. you also note the verbs express action happen at a specific time before the present ቅድም እንዳልኳችሁ ነው። ይሄ ማለት ቅድም እንደነገርኳችሁ አሁን ላይ በቅርብ ጊዜ የተደረገ ሆኖ ማለትም ድርጊቱ ተደርጓል ነገር ግን አልቆየም። ሶ መቼ እንደተደረገ ሳንጠቅስ እዚህ ጋር ስፔሲፋይድ ታይም የሚለው መቼ እንደተደረገ ሳንጠቅስ ሲምፕሊ እንደተደረገ ስንናገር ነው ፕሬዘንት ፐርፌክት ቴንስን የምንጠቀመው ነው የሚለው። ሶ እዚህ ጋር look at some example of uses the present perfect tense አለ። እዚህ ጋር ኤግዛምፕሎች አሉ። I have lost my case I can't open the door finished action that has an influence of the present ይህ finished action ነው ግን ፕሬዘንቱ ላይ ያ finished የሆነ አክሽን ፕሬዘንቱ ላይ ኢፌክት ስላለው እዚህ ጋርም ፕሬዘንት ፐርፌክት ቴንስ እንጠቀማለን ማለት ነው። ሁለተኛ ኤግዛምፕል ክላስ have already start action that is going on ሶ ክላሱ ተጀምሯል እያለን ነው አክሽኑም ሶ አሁንም እየቀጠለ ስላለ እዚህ ጋርም ፕሬዘንት ፐርፌክት ቴንስ እንጠቀማለን ማለት ነው። ኡጁል has cooked dinner ሶ ይሄም አክሽን that stopped recently ለሆኑ አክሽኖችም ፕሬዘንት ፐርፌክት ቴንስ እንጠቀማለን። እነዚህን ኤግዛምፕሎች በደንብ ተመልከቷቸው። አክቲቪቲ ጋር ዲስከሽን አለ በግሩፕ ሆናችሁ የምትወያዩ ሶ እሱን እንዘለውና እዚህ ጋር አክቲቪቲ 1.4 ፖይንቱ አለ ኮምፕሊቲንግ ሴንቴንስ የሚል አለ። complete the gaps using either the present perfect or past simple from the verb in the bracket የሚል አለ። when you have finished compare your answer with those another student እዚህ ጋር ያሉትን አክቲቪቲዎች አንድ ባንድ እንሰራለን። እንግዲህ yesterday we play football after class ይላል። እንግዲህ እዚህ ጋር ቅድም እንደነገርኳችሁ yesterday ago ምናምን የሚል ከሆነ present perfect tense በፍጹም አንጠቀምም። ሶ past simple ይሆናል። መልሱ yesterday we played football after class ይሆናል ማለት ነው። ሁለተኛ the boys clean the car it looks new again ይላል። እዚህ ጋር የምንጠቀመው ግን present perfect tense ነው ምክንያቱም the result is visible ነው። መኪናዋ መታጠቧ ሪዛልቱ
አዲስ እንድትሆን አድርገዋታል። ሶ ፓስት አክሽኑ አሁን ላይ ኢፌክት ስላለው ፕሬዘንት ፐርፌክት ቴንስ እንጠቀማለን ማለት ነው። ሶስተኛ ዊ ብላንክ ጀስት ሪድ ዘ ቡክ ኖ ዊ ካን ዋች ዘ ፊልም ይላል ማለት ነው። እዚህ ጋር የምንጠቀመው ፕሬዘንት ፐርፌክት ነው። ምክንያቱም እዚህ ጋር እንደምትመለከቷት ጀስት የምትል ወርዳለች። ጀስት የት ምናምን ካለ ፕሬዘንት ፐርፌክት ቴንስ ተጠቀሙ ብያችሁ ነበር። ሶ እንደዚህ በአጭሩ ፈተና ላይም ሰዓት መቆጠብ ትችላላችሁ። አራተኛ አይ ፈርስት ብላንክ ሜት ማይ ቤስት ፍሬንድ 3 years ago እዚች ጋርም ኤጎ የምትለዋ ስላለች ሲምፕል ፓስት ነው የምትጠቀሙት ማለት ነው። ፕሬዘንት ፐርፌክት ቴንስ የጎ የስተርዴ ምናምን የሚል ነገር ካለ አትጠቀሙም። አምስተኛ ነን ኦፍ ማይ ፋሚሊ ሜምበርስ ብላንክ ኤቨር ቪዚት አናዘር ካንትሪ ቢፎር እዚህ ጋር የምንጠቀም ፕሬዘንት ፐርፌክት ቴንስ ነው። ምክንያቱም እዚህ ጋር የላይፍ ኤክስፔሪየንስ ነው። አናዘር ካንትሪ ቢፎር የግድ ቢፎር ስላለ እዚህ ጋር ፓስት ሲምፕል እንጠቀማለን ማለት አይደለም። ቢፎር ስላለ የግድ ፓስት ሲምፕል እንጠቀማለን ማለት አይደለም። ምክንያቱም ነን ኦፍ ማይ ፋሚሊ ሜምበርስ ብላንክ ኤቨር ቪዚት አናዘር ካንትሪ ላይፍ ኤክስፔሪየንስ ሶ ለላይፍ ኤክስፔሪየንስ ፕሬዘንት ፐርፌክት ቴንስ ስለምንጠቀም እዚህ ጋር ትክክለኛው መልስ የሚሆነው none of my family members have ever visited another country before ይሆናል ማለት ነው። ስድስተኛ she belonged by her car when she was working in business company እንግዲህ እዚህ ጋር ነው ሲንታርጓት የምፈልገው ነገር እዚህ ጋር was የምትል ነገር አለች። ሶ was ካለ ደግሞ አክሽኑ ፓስት እንደሆነ ይነግረናል። ሶ እዚህ ጋር ፓስት ሲምፕል she bought ይሆናል ማለት ነው። she bought her car when she was working in business company the correct answer ማለት ነው። ሰባተኛ things blank change a great deal at our company so እዚህ ጋር present perfect tense ነው የምንጠቀመው። so things have changed a great deal at our company ይሆናል ማለት ነው። ኮማ when we first blank working her 3 years ago እንግዲህ እዚህ ጋር ደግሞ ኤጎ የምትለው ስላለች past simple እንጠቀማለን ማለት ነው። so when we started ይሆናል ማለት ነው። ከዛ ኮማ the company blank have only 6 employees since እዚህ ጋር የምንጠቀመው the company have only 6 employees so እዚህ ጋርም ፓስት ሲምፕል ነው የምንጠቀመው ምክንያቱም ኤጎ ከሚለው ጋር ስለተያዘ the company had only 6 employees ትክክለኛ መልስ ይሆናል ማለት ነው። ኮማ since then we blank expand to include more than 2000 full time workers እንግዲህ እዚህ ጋር እንደምትመለከቷት ሲንስ የምትል ነገር ስላለች present perfect tense እንጠቀማለን። so have expand ይሆናል ማለት ነው። ሶ ስምንተኛውን ደግሞ እናንተ ሞከራችሁት የከበዳችሁ ነገር ካለ ኮሜንት ሴክሽን ላይ ያሳውቁኝ። እንግሊዝ ጋር በጣም ትንሽ የኖት አለች ቅድም ከላይ ሜንሽን ያደረኩላችሁ ነው። the present perfect tense is formed using have or has plus the past participle of the verb we have all submitted our assignments to the instructor እንግዲህ እዚህ ጋር የሚለው past perfect ማለት has or have ፕላስ ፓርት ፓርቲሲፕል ነው። ከላይ ሜንሽን እንዳደረኩላችሁ ነው። እዚህ ጋር ሁለት ኤግዛምፕሎች አሉ። have እና has is the same ዋናው ልዩነታቸው have plural has singular መሆኑ ነው። ሁለተኛ the action expressed in the present perfect tense does not include a definite past time because the interest in the action not when the action so በእነዚህ በሁለት ኤግዛምፕሎች ውስጥ ያሉት የተተረጎሙ ተግባራት ማለት ነው በግልጽ የተወሰነ የነበረ ጊዜን ገደብ አያነሱም። ነገር ግን ትኩረቱ ስለ ተግባሩ ነው እንጂ ስለ ጊዜው አፈጻጸም አይደለም ነው የሚለን የሁለተኛው። ሶ ፎከስ ማድረግ ያለባችሁ ስለ ተግባሩ ነው። ላስት ይር ምናምን የሚሉት ነገሮች ፕሬዘንት ፐርፌክት ላይ አይካተቱም ማለት። እዚህ ጋር if indicating the times is important use simple past tense I read this book last year indicating the time is important ታይሙ ኢምፖርታንት እንደሆነ ኢንዲኬት ማድረግ ከፈለግን ሲምፕል ፓስት ቴንስን መጠቀም እንችላለን። the present perfect tense is often used with the following or phrase ይላል። እንግዲህ the present perfect tense እነዚህን ወርዶች ወይም ፍሬዞች ይጠቀማል። already ever just never not yet so far till now up to now የሚሉት present perfect tense መሆኑን የሚያመላክቱ ወይም present perfect tense የሚጠቀማቸው ፍሬዞች ወይም ወርዶች ናቸው ማለት ነው። እንግዲህ እዚህ ጋር ሪፍሌክሽን አለ የዩኒት ሪፍሌክት የምታደርጉበት ነው። ይሄን እዚያው ክላስ ከሌክቸሩ ጋር የምትጨርሱ ነገር ነው። ሶ የዩኒቷን የመጨረሻ ቪዲዮ ነው የሚሆነው ማለት ነው። እንግዲህ በጣም ቀላል ዩኒት ነው። በቀጣይ ቪዲዮ ሄልዝ ኤንድ ፊትነስ ላይ ስለ ኮንዲሽናልስ በደንብ የምናይ ይሆናል ማለት ነው። የዛሬው ቪዲዮ ይመስል ነበረ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ይመቻል።